በፈጣሪ ይዣለሁ። ይህን ቪዲዮ ስክሮል አታደርጉ። አቾካይ የጸሎት ጥሪ ለወንድሜ አብነት። ይህን ጸሎት በጌታ በኢየሱስ ፍቅር አሳስባለሁ። ሁላችሁም አብነትን የምትወዱ ሰዎች ሼር ያደረጋችሁ ሪፖስት ያደረጋችሁ እንዲታደርሱ በጌታ ፍቅር አሳስባለሁ። ጌታ እግዚአብሔር አምላክ ሆይ አሁን በታመመበት ቦታ እጅ እንዲደርስ ጣት እንዲደርስ በጌታ በኢየሱስ ስም አሁን ከተኛበት እንድነሳ የዘላለም ፈውስ በወንድም ላይ እንዲጸና በኢየሱስ ክርስቶስ ደም አሁን ጸልያለሁ። በኢየሱስ ክርስቶስ ደም ጸልያለሁ። እጅ በኢየሱስ ክርስቶስ ደም ይፍጠን። ፈውስ በኢየሱስ ክርስቶስ ደም ይፍጠን። መዳን በኢየሱስ ክርስቶስ ደም አሁን ይፍጠን። ከዚህ ደቂቃ ጀምሮ ከየትኛውም በሽታ ከየትኛውም ሁኔታ ከየትኛውም ከጨለማ ኃይል በጌታ በኢየሱስ ክርስቶስ የትኛውም ነፍሱን ለመጉዳት ከመጣ በሽታ ማምለጥ እንድችል በኢየሱስ ክርስቶስ ደም ጸልያለሁ። መፈወስ እንድችል ዘንድ በኢየሱስ ክርስቶስ ደም ጸልያለሁ። መዳን እንድችል ዘንድ በኢየሱስ ክርስቶስ ደም ጸልያለሁ። የትኛውም በጤናው ላይ የሚወረወር የትኛውም በስጋ ውስጥ በደም ውስጥ በአጥንት ውስጥ የተደበቀ የተሰወረ የሚያስጨንቅ ልጅነቱን ሊቀጥፍ የመጣ የትኛው የበሽታ ኃይል ሁሉ በልጁ ጌታ በኢየሱስ ክርስቶስ ያውደም አሁን በኢየሱስ ስም የበሽታው ስር አሁን ይቆረጥ። በታምራት በኢየሱስ ስም ይቆረጥ። በኢየሱስ ደም አሁን ይቆረጥ። በኢየሱስ ደም አሁን ይቆረጥ። ለወንድሜ የዘላለም ፈውስ እንዲሆን መጽሐፍ ቅዱስ እንደምናገረው ፈውሰን ይመልሳለሁ ከቁስልም ይፈውሳለሁ ይላል እግዚአብሔር ተብሎ እንደተጻፈ ኤርምያስ ምዕራፍ 30 ከቁጥር 17 ላይ አሁን በኢየሱስ ክርስቶስም ከየትኛውም በሽታ ከየትኛውም ሁኔታ ከየትኛውም ጭንቀት ሁኔታ ነፃ እንዲወጣ እንዲፈውስለት አንተ እጅ እንዲደርስ ነፃ እንዲወጣ ከየትኛውም በሽታ የሚፈውስ ከየትኛውም በሽታ ነፃ የሚያወጣ እጅ በጌታ በኢየሱስ ስም አሁን ይድረስ። ኃይል በኢየሱስ ስም ይድረስ። ፈውስ በኢየሱስ ስም ይድረስ። ነፃ የሚወጣበት ጊዜ በኢየሱስ ስም ይሁን። በጌታ በኢየሱስ ስም በኃይል የሚያሳርፍበት ጸጋ እንዲገልጥበት መንፈሳዊ ጉብኝት በሕይወቱ ላይ እንዲሆን ነፃ እንዲወጣ ከተኛውን በሽታ በኢየሱስ ክርስቶስ ደም ጸልየናል። መጽሐፍ ቅዱስ ያዕቆብ ምዕራፍ 5 ከቁጥር 14 እስከ 17 ላይ 15 ላይ እግዚአብሔር ቃል እንዲህ ይላል፣ የእምነት ጸሎት የታመመውን ያድናል። የእምነት ጸሎት የታመመውን ምን ያደርጋል? ያድናል። ስለዚህ በኢየሱስ ክርስቶስ ስም ወንድማችን ባለበት ቦታ የትኛውም ሆስፒታል ይሁን የትኛውም ማድረሻ ይሁን የትኛውም ቦታ ይሁን መዳን እንዲከተል ፈውስ እንዲከተል ነፃ መውጣት እንዲከተል በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ከዚህ ደቂቃ ጀምሮ በጌታ በኢየሱስ ስም በሕይወቱ ላይ በኑሮ ላይ በመንገዱ ላይ በስኬቱ ላይ እግዚአብሔር አምላክ ሆይ እጅ እንዲገለጥ ነፃ እንዲወጣ ፈውሱን እንዲያገኝ ታምራት በሕይወቱ ላይ እንዲሆን በኢየሱስ ክርስቶስ ደም ጸልየናል። አሁን ታምራት ይሁን፣ አሁን ፈውስ ይሁን በኢየሱስ ክርስቶስ ደም። ከዚህ ደቂቃ ጀምሮ ከየትኛውም ደዌ በሽታ ከየትኛውም በኢየሱስ ስም ከጨለማ ኃይል ነፃ እንዲወጣ ዘንድ በኢየሱስ ስም ጸልያለሁ። ዙራሂ በደም ይሸፈን። አሁን በኢየሱስ ስም የታመመበት የትኛውም ፈውስ በኢየሱስ ክርስቶስ ስም ከሕይወቱ ላይ ይነሳ፣ ነፃ መውጣት ይሁን። አደራ ነው የምላችሁ። ይህን ጸሎት ለወንድማችን ለአብነት ለማስተር አብነት ሼር ያደረጋችሁ ኮፍሊንክ ያደረጋችሁ ሪፖስት ያደረጋችሁ እንዲታደርሱ በጌታ ፍቅር አሳስባለሁ። ይወዳችኋለሁ። ተባረክ።